አሁን የደረሰን ሰበር ዜና አለ። ሙሽራ ላጨሽልኝም ንብረት ትጨርሽብኛለሽ በሚል ምክንያት የገዛ ወላጅ እናቱን በጭካኔ ገድለው ተከሳሽ በሞት ተቀጣ። ተከሳሽ ሙህዲን ሙስጠፋ የተባለ ግለሰብ በጉራጌ ዞን በቻሃ ወረዳ በበካን ወቴ ቀበሌ ልዩ ቦታው ሰንተር መንደር ተብሎ በሚጠራው አካባቢ በዕለተ ማክሰኞ በቀን 25 4ኛው ወር 2015 ዓ.ም በግምት ከሌሊቱ 7 ሰዓት ተኩል ላይ የግል ተበዳይ የሆነችውን በእድሜዋ መግፋት ምክንያት ልዩ ጥበቃ የሚያስፈልጋት የገዛ ወላጅ እናቱን ወይዘሮ አመቱ አህመድን ሙሽራ ላጨሽልኝም ንብረት ትጨርሽብኛለሽ በሚል ምክንያት ቀድሞኑ በተደጋጋሚ እገልሻለሁ ያለ ሲዝትባት ቆይቶ ለወንጀሉ መፈጸሚያ የሚያገለግለው በተለምዶ ተበቸ ተብሎ የሚጠራውን ትልቅ ገጀራ መሳይ መሳሪያ ከሁለት ቀን በፊት ገዝቶ ሳጥን ውስጥ በማስቀመጥ እንቅልፍ በተኛችበት ተበቸ በተባለው መሳሪያ የተወሰነ ቆዳ ብቻ በማስቀረት ሙሉ በሙሉ አንገቷን የቆረጠና ህይወቷን እንዲያልፍ ያደረገ ሲሆን ከሞተች በኋላም ከሁለት ቀን በፊት ጓሮ ላይ ቆፍሮ አዘጋጅቶ በነበረው 1 ሜትር በ1 ሜትር በሆነ ጉድጓድ ውስጥ በዛው ሌሊት የቀበራትና ከአካባቢው የተሰወረ ቢሆንም በቁጥጥር ስር የዋለ በመሆኑ ተከሳሽ እጅግ በጣም አደገኛነቱ ነውረኛነቱና ጨካኝነቱን በሚያሳይ ሁኔታ ቀድሞ በነበረው ቂም መነሻነት የገዛ ወላጅ እናቱን ራሷን መከላከል በማትችልበትና ሰው በማይደርስበት ውድቅት ሌሊት አንገቷን ቆርጦ ይገደላት በመሆኑ አስቦና ሆን ብሎ በፈጸመው ወንጀል የኢፌድሪ የወንጀል ህግ አንቀጽ 539 ህዝባር 1 ሐስር የተደነገገውን በመተላለፍ በከባድ የሰው መግደል ወንጀል በክስ 1 የተከሰሰ ሲሆን በክስ 2 ደግሞ የኢፌድሪ የወንጀል ህግ አንቀጽ 493 ህዝባር ለስር የተደነገገውን በመተላለፍ ተከሳሽ የገዛ ወላጅ እናቱን ከገደለ በኋላ ለአስከሬኑ ክብር በመንፈግና አንድ አስከሬን መቅበር ከነበረበት ስነ ስርዓት ውጪ በሆነ ሁኔታ 1 ሜትር በ1 ሜትር በሆነ እጅግ በጣም ጠባብ ጉድጓድ ውስጥ አስከሬኑን ሰባብሮና አጥፎ እንዲሁም የፈሰሰው ደም ላስቲክ ውስጥ በማድረግ አብሮ ከአስከሬኑ ጋር ጉድጓድ ውስጥ የጨመረው በመሆኑ ተከሳሽ አስቦና ሆን ብሎ በፈጸመው የሙታን ክብርን መንካትና አስከሬንን ማርከስ ወንጀል ተከሷል። በጉራጌ ዞን ፍትህ መምሪያ አቃቢ ህግ የተመሰረተው ክስ የደረሰው የጉራጌ ዞን ወልቂጤ አካባቢ ከፍተኛ ፍርድ ቤት የግራ ቀኙን ማስረጃ ሰምቶና መርምሮ ተከሳሽ በሁለቱም ክሶች ጥፋተኛ ነው በማለት ከአቃቢ ህግ የቀረቡ ጠቅላላና ልዩ የቅጣት ማክበጃዎችን በመቀበል በፍርድ መስጫ ቁጥር 15477 በቀን 25 8ኛው ወር 2015 ዓ.ም በዋለው ችሎት ለተከሳሽ አድራጎት ተመጣጣኝና ሌሎችንም ያስተምራል ያለውን በወንጀል ህጉ አንቀጽ 116 መሰረት በሞት እንዲቀጣ የቅጣት ውሳኔ ሰጥቷል። ይህ ድርጊት በታሪክ በጣም አስከፊ የቆሸሸና ለመናገር የሚቀፍ ወንጀል ነው። በየጊዜው እንደዚህ ያለ አስከፊ ድርጊቶች በየዜናው እየተሰሙ ይገኛሉ። እናት ላይ እንኳን እንዲህ ያለ አስከፊ ድርጊት መፈጸም ይቅርና በቅጡ ቀና ብሎ ማየት የምትከብድ ነች። ሆኖም የሰው ልጅ እንደው ማሰብ ካቃተው የቁስ ተገዢ ከሆነ ስነ ምግባር ከጎደለው ከእንስሳት በታች የሆነ ድርጊት መፈጸሙ አይቀርም። እንዲህ አይነት አስከፊ ወንጀሎች ለምን በዙ የሚለውን ሁሉም ሊያስበውና ለመፍትሄው ሊሰራ ይገባልም ተብሏል። ሁላችንም በመልካም ስነ ምግባር በግብረ ገብነት ላይ በሰፊው በመስራት ወንጀልን የሚጠላ ትውልድ እናፍራ መልእክታችን ነው። ዘገባው የጉራጌ ዞን ፍትህ መምሪያ ነው።